የሚጋልሙ አሉ እነሱ ደግሞ ልጓም ሊበጅላቸው ይገባል ብለዋል በጽሁፉ እነማን ናቸው ዲሞክራሲ ሂደት ነው ሊበራላይዝ መደረጉ የጭቆና የአፈና ህጎቹ መነሳታቸው ትክክል ነው ሰዎች እንዲናገሩ እንዲደራጁ እንዲሰበሰቡ መፍቀድ ትክክል ነው በፖለቲካ ምክንያት ሰዎችን ያለ ማሰር ትክክል ነው በሌላ መልኩ ደግሞ ይሄንን ክፍተት ተጠቅመው ደግሞ አናርኪዝም ስርዓት አልበኝነት ህዝቦችን በህዝቦች ላይ ማነሳሳት ደግሞ ህገወጥ ነው ይሄ አሁን ፕሮፐርሊ ሬጉሌት እየተደረገ አይደለም በማህበራዊ ሚዲያም በተለያየ መልኩ ምክንያቱም ኢትዮጵያ ውስጥ ፖላራይዝድ የሆነ የአይደንቲቲ ፖለቲካ ነው ያለው ሰዎች በነጻነት ማፈና የሆኑበት ምርሶ አሁን ላይ ሰዎች በነጻነት ይናገራሉ እንጂ ልጓማቸውን በጥሰዋል ወይም ደግሞ ልጓም ይበጅላቸው ሲሉ ይሄኛውን መንግስት አምባገነን መሆን አለበት ያሉ እየጋበዙ ነው አይደለም ዲሞክራሲ መብትና ግዴታ ያለበት ስርዓት ነው ያንን ህዝቡ መላመድ አለበት ያንን የማላመድ ኃላፊነት ደግሞ የመንግስት ነው ስለዚህ መብትና ግዴታን ሶሳይቲው እንዲላመድ ማድረግና ዲሞክራሲ የመናገር መብትን ይከለክላል ያፍናል ገደብ አለው የማንናገራቸው ለምሳሌ ዲፋሜሽን ስም ማጥፋት በህግ የምትጠየቂበት ነው ስም መታጠፊ ከሆነ ሄት ስፒች እንደዚሁ የጥላቻ ስፒቾችን ማድረግ በህግ ሬጉሌት መደረግ አለበት ሰው በዱላ ብቻ ወይም በድብደባ ብቻ አይደለም የሚቆስለው በቃልም መቁሰል አለ ስለዚህ እነኚህ ኢንጁሪየስ የሆኑና ሶሳይቲውን ደግሞ ኢንሳይት የሚያደርጉ ፍሪደምስ የትም ሀገር ሬጉሌትድ ናቸው አሁን ባለበት ሁኔታ እነኛ ኢንስቲትዩሽናል ቤዝስ ኢን ፕሌስ አይደሉም ምክንያቱም በለውጥ ሂደት ነው ያለው ሪፕሬሲቭ ኦርደሩን ጠቅላይ ሚኒስትሩ አፍርሰውታል የፍትህ ተቋማቶቹ ደግሞ አዲሱን ለውጥ ለማስተናገድና የሰዎችን መብት ለማስከበር መብት ከግዴታው ጭምር ማለት ነው ስለዚህ ይሄንን ኢንስቲትዩሽናላይዝ ማድረግና ለዲሞክራሲ ሶሳይቲው ህብረተሰቡ መብትና ግዴታውን እንዲያቅ ማድረግ የዲሞክራሲው ፓርት ነው እንጂ መብት ማፈን አይደለም ዲክታተርሺፕ በዚያ መልኩ አይደለም ዲክታተርሺፕ ህዝቡ ያውቀዋል በህዋት ስር የነበረው ነው አሁን ያ አይደለም አሁን ያለው ሌላኛው ጫፍ ነው ያሰኘው ተነስቶ ያሰኘውን እየጻፈ ህዝብ ሊያጋጭ የሚችል ኦሬዲ ቴንስ የሆነ የኤትኒክ ፖለቲካ የአይደንቲቲ ፖለቲክስ ወደ ግጭት እንዲያመራ ማድረግ ግን አግባብ አይደለም ስለዚህ ያንን ተቋማዊ በሆነ መልክ ማስያዝ የኢትዮጵያ መንግስት ኃላፊነት ነው የመንግስት ብቻ ሳይሆን ደግሞ የህዝብም ኃላፊነት ነው እኔ መብት እንዳለኝ ሁሉ ግዴታም እንዳለብኝ እንደዚህ ጋር ማወቅ ሚዲያውም ደግሞ በዚህ ላይ ግዴታ አለባችሁ እናንተም በዚህ መልኩ የሚቀርቡትን ሶሳይቲውን ፖላራይዝ የሚያደርግ ወደ ኮንፍሊክት የሚመራ ነውጥ የሚፈጥሩ ይሄንን የመጣውን ፍሪደም የሚያጨናግፉ አናርኪዝም ስርዓት አልበኝነት እንዲነክስ የሚያደርጉ ዜጎች መብትና ግዴታቸውን በአግባቡ እንዳይወጡ የሚያደርጉ እነኛን ማስተማርም የእናንተ ኃላፊነት ነው ስለዚህ እኔም የጻፍኩት ከዚያ አኳያ ነው እና እናንተም እንደዛ አይነት ኃላፊነት ተወጡ መልካም ወደ ሌላው ጥያቄ አልፋለሁ ከምርጫ ጋር አስተካክለው ቀድሞ የተናገሩት ነው ምርጫን በተመለከተ የኢትዮጵያ ችግር ምርጫ አልፈጠረውም ደግሞ ምርጫ አይፈታውም ያሉበትን ምክንያት ያስረዱ ኢትዮጵያ ውስጥ ኢትዮጵያ እንደ ሀገርም ስትቋቋም ከተቋቋመችን በኋላ የነበራት አመራር በምርጫ ይመጣው አይደለም እስካሁን ሶስት አይነት አመራሮችን በይፋ አስተናግዳለች አንደኛው ንጉሳዊ አስተሳሰብ በንጉሳዊ አመራር ስር የነበረችባት ጊዜያቶች ነበሩ ከዚያ ደግሞ በወታደራዊ አስተዳደር ደርግ ስር የነበረችበት ሁኔታ ነበረ ከዚያ በህወሓት ሽምቅ ተዋጊዎች ስልጣን ይዘው ላለፉት 27 አመት የመሩበት ሁኔታ ነበር ሶስቱም በምርጫ ወደ ስልጣን አልመጡም ሶስቱም በምርጫ ስልጣን ላይ አልቆዩም ሶስቱም የወረዱት በህዝብ አመጽ ነው አሁን የመጣው ለውጥ በእነኚህ ሶስት ስርዓቶች በንጉሳዊ አገዛዙ በወታደራዊ አገዛዙ በህወሓት አገዛዝ የነበሩትና የተወረሱ ችግሮችን ሁሉ ተሸክሞ ነው ለውጡ የመጣው እነኚህ ለውጦች ይሄንን ችግር ለመፍታት አሁን ኢትዮጵያ ዲሞክራሲያዊ በሆነ መልኩ
ልትወያይ የምትችልበትና ችግሮቻችን ምንድናቸው እስካሁን የመጣውን ፖለቲካ የወለደው ምንድነው እንዴትስ እንፈታዋለን የሚለውን ነገር ወደ መነጋገር እንጂ በምርጫ ምናሸንፍበት ችግሮችን ምንፈታበት ምክንያት የለም ይሄንን ስል ምክንያቶች አሉ እሺ ለቋርጦስ ነው አንዴ በዛው አንድ ላይ አርገው ያብራራሉ ቀደም እንዳነሱት የኢትዮጵያ ህዝብ መሪዎቹን መርጦ ያውቃል በተለየ ሁኔታ መጥተዋል ዶክተር አብይ አህመድም ራሳቸው በምርጫ አልመጡም በህዝብ ምርጫ አልመጡም በፓርቲያቸው ውስጥ በተደረገ ምርጫ ነው የመጡት ስለዚህ የኢትዮጵያ ህዝብ አንድና አንድ ተጋድሎ ጠቅላይ ሚኒስትሩም ራሳቸው ተደጋግመው እንደሚናገሩት አንድና አንድ ህልማቸው ዲሞክራሲያዊ ምርጫ በአገሪቱ ላይ ማምጣት እንደሆነ ይታወቃል ህዝቡም የኢትዮጵያ ህዝብም የሚጠብቀው እንዲሁ መሪውን ራሱ መርጦ መርጫዋለው ፈለገውን ያርግ የሚለው ጉጉት እንዳለበት ይታወቃል ይሄን ምን ለማለት ፈልገው ነው በህዝቡ ላይ ምርጫ ባህል የለንም አንችልበትም አይነት እንደምታ ያለው ንግግር ሲናገሩ ምን ለማለት ፈልገው ነው ከዚህ መንግስት ሐሳብ ጋር ሳይጣረስቦትም ወይ ጠቅላይ ሚኒስትር አብይ ወደ ስልጣን የመጡት አሁን ባለበት ሁኔታ በህዝብ ግፊት ነው ለውጡን መርተው ነው የመጡት ህዝብ አልመረጣቸውም ዶክተር አብይ ህዝብ አልመረጣቸውም ህዝብ ግን ገፍቶ ወደ ስልጣን አምጥቷቸዋል የጠቅላይ ሚኒስትሩ ፓርቲያቸውን የመረጣቸው እኮ ኢህአዴግ ነው የመረጣቸው ህዝቡ መረጣቸው ይያልኩኝ አይደለም ግን ተወዳጅ መሪ ሆኑ የህዝቡ ግፊትማ እንደሱ አልነበረም የህዝቡ ግፊትማ እንደሱ ነበር ወይ አመጾ ኢህአዴግን በሙሉ ለመጣል ነበር ከኢህአዴግ ውስጥ ግን የበቃሉ በጣም ተወዳጅ መሪ እንደሆኑ እናውቃለን ነገር ግን ህዝቡ በምርጫ ካርድ አልመረጣቸውም ዶክተር አብይ አህመድ በምርጫ ካርድ አልመረጣቸው እሺ እዛ ላይ ልክ ነሽ ግን ለውጡ ቦተም አፕ እና ቶፕ ዳውን የሚባለው አይነት ሞዴል ነው ሃይብሪድ ነው የኢትዮጵያ ህዝብ አመጸ በዋነኛነት የኦሮሞ ህዝብ በዚያ አመጽ ምክንያት ህወሓት ሲመራ የነበረው ኢህአዴግ በየቦታው ተፍረከረከ ከዚያ በኋላ ከዚያ ውስጥ የህዝብን ድምጽ የሚያስተጋቡ መሪዎች ወጡ እነኛም ቲም ለማምንለው በጠቅላይ ሚኒስትር አብይ አሁን የሚመራው መንግስት ነው ያ ግሩፕ በህዝብ ግፊት አሸንፎ ወደፊት መጣ አሁን ይሄ ሊደርሺፕ ይሄንን አገር ወደ ዲሞክራሲያዊ ስርዓት አንቺ ወዳልሽው ወደ ምርጫ ወደ ማካሄድ ስርዓት ለመውሰድ መንገድ ጀምሯል አሁን የምንነጋገረው የምርጫ ፕሮሰስ ውስጥ ለመድረስ እንደ ቅድመ ዝግጅት ምን መደረግ አለበት ነው ያለው ጥያቄ ዛሬውኑ ዘለን ምርጫ ማድረግ እንችላለን ወይ አንችልም የሚለውን ነገር ነው ማለት ነው ምን ወያያየው እሺ እርሶ ልጠይቁት እንችላለን አንችልም ዛሬ ላይ ምርጫ አንችልም ብዬ ነው ለዚያ ነው የጻፍኩት ለምን የማንችልባቸው በርካታ ምክንያቶች አሉ ይዘርዝሩ አንደኛ ህዝባችንን ራሱ ህዝባችን ባህላዊ ህዝብ ነው ባህል አለው አናውናራ አለው ግን የፖለቲካ ህዝብ አይደለም የፖለቲካል ኮሚኒቲ ገና አልሆነም የፖለቲካ ሐሳቦች ላይ ተወያይቶ ሐሳቦችን ወደ ፖሊሲ አሸጋግሮ ፖሊሲዎችን ወደ ህግን ወደ ተቋም አሸጋግሮ እስካሁን ተወያይቶ ራሱ እነኚህን ፕሮሰሶች የተላመደበት ሁኔታ የለም ስለዚህ ህብረተሰቡን ራሱ ወደ ፖለቲካል ኮሚኒቲ የማሸጋገር አንደኛው ኃላፊነት ነው ሁለተኛው በምርጫ ፕሪሰፖዝ የሚያደርገው የምርጫ በቅድሚያ የሚያስፈልገው የፓርቲ ስርዓት መኖር አለበት የፓርቲ ስርዓት ደግሞ የአስተሳሰብ መዋቅሮች ናቸው አገር ሊመራ የሚችልባቸው የአስተሳሰብ መዋቅሮች መገንባት አለባቸው እስካሁን የነበረን ጨቋኙን ስርዓት ለማፍረስ የተቋቋሙ ሬዚስታንስ ግሩፖች ናቸው እንጂ የፓርቲ ፖለቲካ እዚህ ሀገር አልተጀመረም የፓርቲ ፖለቲካን ለመጀመር በ1960ዎቹ ኢሃፓ መኢሶን እያለ ሙከራ የነበረበት ሁኔታ ነበረ በደርግ በቀሽብርና በነጭ ሽብር ተጨፍልቆ ወደቀ ከዚያ በኋላ ስልጣን ላይ የነበረው ህወሓት የፓርቲ ስርዓት እዚህ ሀገር እንዲገነባ አላደረገም አሁን ነው እድሉ ያለው ስለዚህ በሁለተኛ ደረጃ የፓርቲ ስርዓት ኢትዮጵያ ውስጥ መገንባት አለበት ምክንያቱም ህዝብ ሲመርጥ ማንን እንደሚመርጥ አገር መምራት የሚችሉ ሰዎችን ለመምረጥ ያ ዝግጅት ያስፈልጋል ሶስተኛ ይሄ ሀገር ውስጥ ላለፉት 27 ዓመታት የቆየው የአይደንቲቲ ፖለቲካ ነው የማንነት ፖለቲካ ነው በማንነት ፖለቲካ አሁን ጫፍ የደረሰበት ሁኔታ ነው ያለው በአይደንቲቲ ፖለቲካው ቤዝ ያደረጋቸው ጥያቄዎችም አልተመለሱም
በዚህ በትራንዚሽን ጊዜ በሽግግር ጊዜ በጠቅላይ ሚኒስትር አብይ አሁን በሚመሩ ጊዜ ህዝቡን ከአይደንቲቲ ፖለቲካ ወደ አይዲያ ፖለቲካ ማሸጋገር አለባቸው። ያንን ለማድረግ ህዝቡ ኮሌክቲቭሊ ራሽናል የሆኑ የፋውንዴሽናል የሆኑ ጥያቄዎችን መልሶ ራሱን በፖለቲካል ፓርቲ በፖለቲካል ዲስኮርስ ኮምፕሮማይዝ አድርጎና አንደርስታንድ ተደራርጎ የአይደንቲቲ ፖለቲካው በእኩልነት ፖለቲካ ተተክቶ ሲቪክ አይደንቲቲ እዚህ ሀገር እንዲገነባ ኢትዮጵያዊ አይደንቲቲ ሞር እንዲገነባ የሚደረግበት ስርዓት ሳይፈጠር ወደ ምርጫ ከገባን የብሔር ብሔረሰቦችን ህዝብና ቤት ቆጠራ ነው የሚሆነው። ምክንያቱም ሁሉም አይደንቲቲ ነው ዶክተር ለቆርጦስ ይቅርታ ያርጉልኝ አንዴ ይሄንንም በዛው አብረው ያብራሩታል። የምርጫ ባህል የለንም ሲሉ ይሄን ታላቅ ህዝብ መናቀይ አይሆንቦትም ወይ? ህዝቡ አሁንም በምርጫውን ይጠብቀዋል። መንግስትም የምርጫ ቦርድ እስከ ማቋቋም ድረስ ደርሷል። ፓርቲዎችም እየተመዘገቡ ነው። በጉጉት የሚጠበቅ ጉዳይ ነው። ኢትዮጵያ በእውነት ወደ ዲሞክራሲ የተሸጋገረች ነው ወይ የሚለውን ህዝቡ በጉጉት ይጠብቃል። በዛ ላይስ ደግሞ የቀድሞ ኢህአዴግ ሲጠላ የነበረው ምርጫ ካርዳችን ወስዶብናል የመረጥነውን አጭበርብሮናል በሚል የ97 ላይ የነበረውን ቀውስ ከዛም በኋላ ኢህአዴግ ቤት እንዴት አድርጎ በቀውስ ውስጥ እንደገባ የሚያስታውሱት ይመስለኛል። ይህን ህዝብ መናቀውንቦትም ወይ ምርጫው በጉጉት ይጠበቃል። ጠቅላይ ሚኒስትሩም ሆኑ የለውጥ ኃይሉ እንዲሁ ምርጫውን የሚናፍቀው ይመስላል ከንግግሮቹ። ጠቅላይ ሚኒስትሩ እንደውም አንድም ቀን ሳይመረጡ ካልተመረጡ አንድም ቀን የመቆየት ፍላጎት እንደሌላቸው በግልጽ ተናግረዋል። የኢትዮጵያ ህዝብ መሪው የሚጓጓለትን ይህን ምርጫ ባህላችን አይደለም ሲሉ ህዝቡን መናቂያ ሆነቦት ነው። የኢትዮጵያ ህዝብ ትልቅ ህዝብ ነው። ትልቅም ህዝብ ስለሆነ ነው ስለ ትልቅ አገር ስለምንነጋገር ነው። ነገር ግን ቅድም እንዳልኩሽ ስንተዳደር የነበረው ምርጫ ስናወራ ማን ያስተዳድረ የሚለውን የመምረጥ ጉዳይ ነው። በንጉሳዊ አስተዳደር አገሪቷ ስትመራ ለበርካታ መቶ ዓመታት በምርጫ አልነበረም። በ17ቱ የደርግ አገዛዝ ምርጫ አልነበረም። በጉልበት ነው ስልጣን ላይ የቆየው። በጉልበት ነው ወደ ስልጣን የሚመጣው። ህወሓትም በምርጫ አይደለም ስልጣን ላይ የቆየው፣ በህዝብ ተገፍትሮ ወደ መቀሌ እስኪሄድ ድረስ። ስለዚህ የምርጫ ቅድመ ዝግጅቶች ስለሚያስፈልጉ ህዝቡ አሁን ባለበትና በተለይም ደግሞ የአይደንቲቲ ፖለቲካዊ ማንነት ፖለቲካው ጫፍ በረገጠበት ሁኔታ ውስጥ ወደ ምርጫ ከገባ የኢትዮጵያን ህዝብ ሊያባሉ የሚችሉ ኮንፍሊክት ውስጥ ምርጫ መኖር የለበትም ነው የሚሉት ወይንስ ደግሞ የሚመራ ብቃት ያለው መሪ የለም ነው የሚሉት? ለይተው ያስቀምጡ ይሄንን። ሁለቱ የተለያዩ ነገሮች ናቸው። ሐሳቤን ልጨርስና ስለዚህ የኢትዮጵያ ህዝብ ምርጫ ያስፈልገዋል። ወደ ዲሞክራሲያዊ ስርዓት ወደ ህዝባዊ መንግስት ስርዓት መሸጋገር አለበት። ግን ለዚያ እርከኖች ያስፈልጋሉ። ባለፉት 27 ዓመታት የጠፉ ጥፋቶች አሉ። እነኛ መስተካከል አለባቸው። አገራዊ አንድነቱ ይቀድማል ከምርጫ በፊት። የፓርቲ ስርዓትን መገንባት ይቀድማል ከምርጫ በፊት። የአይደንቲቲ ፖለቲካውን በእኩልነት ቋጭቶ ወደ ሲቪክ ፖለቲካ ማሸጋገር ይቀድማል ከምርጫ በፊት። አገሩ የቆመበት የፋውንዴሽናል ፕሪንሲፕሎችን ኔጎሽየትድ በሆነ መልኩ ትክክል አድርጎ ለአንዴና ለመጨረሻ ጊዜ መፍታትን ይቀድማል። እነኚህ በምርጫ አይፈቱም። አሁን ያልኩሽ ነገሮች ቅድመ ዝግጅቶች ናቸው ለምርጫ የሚደረጉ። ስለዚህ ለኢትዮጵያ ህዝብ አሁን ምርጫ ማለት ባለበት ቴንስ ሁኔታ ምንም ቅድመ ዝግጅት ሳይደረግበት ምንም ሳይታሰብበት የመሪዎችን ጥያቄ ለምሳሌ ጥሩ አድርገሽ አንስተሻል። በንጉሳዊ አስተሳሰብ ስርዓት የንጉሳውያኖቹ ልጆች ናቸው ንጉሶቹን የሚወርሱት። በዚያ ፕሮሰስ ውስጥ የአስተዳደሩን እዛ ውስጥ በማደግ ህዝብ የማስተዳደሩን ኤክስፒሪየንስ ሼር ያደርጋሉ። ስለዚህ ከህዝቡን ስነ ልቦና የስልጣናችን ምንጭ እግዚአብሔር ነው፣ እኛ በእግዚአብሔር ተቀብተናል፣ ህዝቡ እኛን ከእግዚአብሔር እንደተላክን መቀበል አለበት ብለው ለማሳመን ቢጥሩም ግን የህዝቡን ስነ ልቦና የሚያከብሩ ለራሳቸውም ክብር የነበራቸው ጥፋት አልነበራቸውም እያልኩኝ አይደለም፣ ወይም ደግሞ በዚያ ኢንጀስቲስ እየተሰራ አልተሰራም እያልኩኝ አይደለም። ለዚህ ነው ትግሉም አብዮቱም የነበረው። ግን የተወሰነ ኤክስፒሪየንሶች ነበሩ። በደርግ ጊዜ የነበረውን ሁኔታ ካየሽ እንዳለ መንግስቱ ተጠራርጎ ነው የጠፋው። ህወሓት ውጪ በሽምቅ ተዋጊነት የተደራጀውን ግሩፕ ይዞ ነው መንግስት ሆኖ ራሱን ያስቀመጠው። አሁን በዚህ ሀገር ኤክስፒሪየንስ
አሁን ያለውን መንግስት ተክቶ ኢትዮጵያን ለመምራት ሬዲ የሆነ ግሩፕ የለም። በመሪም ደረጃ ማለት መሪ በማፍራትም ደረጃ አገር መምራት እኮ በርካታ ነገሮችን ኤክስፒሪየንስ ማድረግ ያስፈልጋል። ምን የአገሩን የመንግስት መዋቅርም ሆነ የፖለቲካ ካልቸር ለሀገሪቷ ወደፊት ደግሞ የሚያስፈልጉ የፖለቲካ፣ የኢኮኖሚ፣ የማህበራዊ ፖሊሲዎችን በሚገባ ዲቨሎፕ ማድረግ እነኛ ፖሊሲዎች ራሳቸው ምን አይዲዮሎጂ ላይ ቤዝ ያደርጋሉ ብሎ ክሊር አይዲዮሎጂ ማስቀመጥን የአይዲያ ፕላትፎርሞችን አዘጋጅቶ መሪዎችን ህዝብ የሚያውቅበት መንገድ ኢንክሉዲንግ በጣም ሮበስት የሆነ ጠንካራ የሚዲያ ስርዓት መኖር አለበት። እንዴት ይህን ደፍረው ይናገራሉ ዶክተር? ይቅርታ አድርጉልኝ። መሪ የሚሆን ሰው የለም ብለው እንዴት ደፍረው ሊናገሩ ይችላሉ? ህዝቡ መሪ የሚሆነውን በልቡ አስቀምጦ ሊሆን ይችላል። ኢትዮጵያ ውስጥ እኮ ነው የምንኖረው። ገባኝ። ድርጅቶቹን እናውቃቸዋለን። አሁን ውጭ ያሉትን የትኛው ተቃዋሚ ፓርቲ ነው ራሱን አደራጅቶ በኢትዮጵያ ውስጥ ሰፊ መሰረት ኖሮት ራሱን አደራጅቶ በየቦታው ተደራጅቶ ያለው? መንግስት እንዲደራጅ አላረገውም በህወሓት 27 ዓመታት። ስለዚህ ስፔሱም አልነበረም። የነበረው ነገር ምንድነው? በግሩፕ ተደራጅቶ የጭቆና ስርዓቱን መቃወም ነው ተቃዋሚ ፓርቲዎች ሲያደርጉ የነበረው። እሱ ያደረጉ ህወሓት ፈረሰ። በግለሰብም በቡድንም የተደራጀው ማለት ነው። አሁን ባለበት ሁኔታ የምንነጋገረው ያንን ጨቋኝ ስርዓት ካፈረስን በኋላ ህዝባዊ መንግስት እንዴት እናቋቁማለን የሚል ነው አሁን የምንነጋገረው። ያንን ህዝባዊ መንግስት ለማቋቋም ህዝቡ የሚያውቃቸውን መሪዎች ህዝቡ ገና አሁን ነጻነት ካገኘና መደራጀት ከቻለ 10 ወሩ ነው። በዚህ 10 ወር ጊዜ ውስጥ ህዝብ ተደራጅቶ የራሱን መሪዎች አውቆ ከተቃዋሚ ፓርቲዎች ኢህአዴግ ውስጥ ያሉትን ሰዎች እናውቃለን፣ በጠቅላይ ሚኒስትሩና የእሳቸውን ቲም። በተቃዋሚ በኩል ያሉትን ደግሞ 103 ተቃዋሚ ፓርቲ ነው ያለው። እነኚህ ራሳቸውን እንዴት በምን አይዲዮሎጂ ላይ ቤዝ እንዳደረጉ አሁን አንቺን ብጠይቅሽ እዚህ ጋዜጠኛ ነሽ አታውቂም። የትኛው ደጋፊዎቻቸው ይናገራሉ? እሱን እኮ ደጋፊዎቻቸው ናቸው የሚያውቁት። በተለያየ ሁኔታ የፓርቲዎቹ ቅስቀሳዎችን እያደረጉ አይደለም ወይ? እንደዚህ ለመናገር እንዴት ደፈሩ ነው የምለው። ኢትዮጵያ መሪ የሚሆን ሰው የላትም ብሎ እንደዚህ አይነት ቅስቀሳ ለማድረግ እንዴት ደፈሩ ማለት ነው? እንደ ሪስፖንሲብል ዜጋ ከኛ ኤክስፔክት የሚደረገው ለዚህ ሀገር የሚጠቅመውን ነገር ለህዝብ የሚጠቅመውን ነገር እንደ አንድ ፐብሊክ ኢንተሌክቹዋልስ ይሄንን ነው ማስቀመጥ ያለብን። ይሄንን ስናስቀምጥ ስለዚህ የምርጫ ቦርድ ተሳስቷል ሲመዘግባቸው። እኔና አንቺም ተደራጅተን ሁለት ሆነን ሄደን የፖለቲካ ድርጅት ነን ብንል የምርጫ ቦርድ የመደራጀት መብቱን ስለሚፈቅድ ይመዘግባል። ያ ማለት ግን እኔና አንቺ አሁን ተስማምተን ሄደን የኢትዮጵያን መንግስት ህዝብ እንሆናለን እና ህዝብ ይምረጠን ብለን መዘጋጀት ማለት ደግሞ ነሰሰርሊ እኛ ለኢትዮጵያን ለመምራት ተዘጋጅተን ጨርሰናል ማለት አይደለም። ያ እኛን ሰው አውቆ ፖሊሲያችን ህዝብ አውቆ አገሪቷ ውስጥ ያሉ ችግሮችን እንዴት እንደምንፈታ አውቆ ነው ለመምረጥ የሚዘጋጀው። ያ ፕሮሰስ እና ያ ዲስኮርስ እኮ እያልኩት ነው ዶክተር ይቅርታ አድርጉልኝ ባክዎ። እንደዚህ መናገሩ በጣም ጽንፈኛ እና ሌላ ጫፍ ላይ ያሉ አያስመስሉትም ወይ? ፖሊሲ ሳይቀርጽ የሚንቀሳቀስ ፓርቲ የትኛው ነው? እስቲ ንገሩኝ እርሶ። ፖሊሲ ያላቸው የተለያየ ምርጫ ቅስቀሳዎችን ያደርጋሉ፣ ደጋፊዎች አሏቸው። እንዲህ ብሎ መናገሩ ዛሬ ላይ አግባብ ነው ወይ? እርሶን ሌላ ጫፍ ላይ እየረገጡ አያስመስሉትም ወይ? ስለ አጠቃላይ ሀገራዊ ሁኔታ ነው የምንነጋገረው። ስለ ስፔሲፊክ ፓርቲዎች አይደለም የምንነጋገረው። ያው መሪ የለም ስላለ ቆይ አስጨርሽኛ። እሺ፣ በዚህ ሀገር ውስጥ እስካሁን የፖለቲካል ፓርቲ ስርዓት አልነበረም። ያንን ህዝቡ ያውቃል። ሁለተኛ የነበረው የሬዚስታንስ ፖለቲካ እንጂ የፖለቲካል ፓርቲ ፕሮሰስ አልነበረም። ይሄንም ማለት የፖለቲካል ፓርቲ ነን ብለው የተቋቋሙ ድርጅቶች ወይም ሰዎች ወይም ስብስቦች የሉም ማለት አይደለም። ያ ማለት ግን እነኛ አገርን ለመምራት በቂ መዋቅራዊ ፕሬዘንስ አገር ውስጥ አላቸው ወይ? ናሽናል ፕሬዘንሳቸው ምን ይመስላል ብለሽ ስታይ ገና ከአዲስ አበባ ያልወጡ አዲስ አበባ ቤዝ ያደረጉ ናቸው አብዛኞቹ። ክልልን ቤዝ ያደረጉ የተወሰኑ ፓርቲዎች አሉ። ይሄ ሁኔታ ሼፕ አፕ አድርጎ ኢትዮጵያን ለዲሞክራሲያዊ ስርዓት እና ከኮንፍሊክት ነጻ የሆነ ሽግግር ለማድረግ እንዲያስችለን ህዝቡ ዝግጅት ማድረግ አለበት። የፖለቲካ ፓርቲዎቹም ዝግጅት ማድረግ አለባቸው። መንግስትም ዝግጅት ማድረግ አለበት። በእኔ እይታ መጀመሪያ አሁን ባለንበት ሁኔታ ሜጀር ክራይሲሶች አሉ።
የፖለቲካል ክራይሲሱ አንዱ ነው። የኢኮኖሚክ ክራይሲሱ ሌላ ሜጀር ችግር ነው። የውጭ ዕዳ ጫናችን ከ60 ከመቶ በላይ ነው የጂዲፒያችን። በአካባቢያችን የሴኩሪቲ ትሬት የሚሆኑ በርካታ አገሮች በጅቡቲ በሶማሊያ የጦር ሜዳ አላቸው፣ የጦር ሰፈሮች አሏቸው። አገሪቷን ኢንተርናሊ ያለው ፖለቲካ በአይደንቲቲ ፖለቲካ የተነሳ ፖላራይዝድ ሆኗል። እነኚህን ነገሮች ሁሉ ከግምት ወስዶ ሁኔታዎችን አርግቦ ይሄንን አገር ወደ ዲሞክራሲያዊ ስርዓት ማሸጋገር የመንግስት ኃላፊነት ብቻ አይደለም። እያንዳንዱ ፐብሊክ ኢንተሌክቹዋል ውጪም ውስጥም ያለ አገር ውስጥም ያለ ከአገር ውጪም ያለ በኢትዮጵያ ጉዳይ የሚያገባ ሁሉ ለኢትዮጵያ ምን ይጠቅማል የሚል ሀሳብ መስጠት አለበት። አሁን እኔ የምሰጥሽ ሀሳብ ለዚህ ኢንፑት እንዲሆን ነው። ስለዚህ እነኚህን ሀሳቦች መመዘን የሚችለው ህዝቡ ነው። ስለዚህ የጀጅ ያደርገዋል ማለት ነው። ይሄንን እኔ ሀሳብ ሳቀርብ እንደ አንድ ጉዳዩ ያገባኛል ያሳስበኛል ብዬ ኦፕንሊ እንደሚናገር እንደሚጽፍ ሰው ይሄንን ሳቀርብ ህዝቡ የመምረጥ መብቱን ጊዜውንና ዘመኑን እንዲያውቅና ሽግግሩን ማኔጅ እንዲያደርግ ለማድረግ ነው። መልካም፣ ወደ ምርጫው እንመለስና የእርስዎን ሀሳብ አሁንም እንዲያስቀምጡ ጋብዛለሁ። የሚያቀርቡልኝ ሀሳብ ወይም ወደ ህዝቡ የሚያስተላልፉት ሀሳብ ምርጫው እስከ መቼ ድረስ መራዘም አለበት ብለው እንደ ግለሰብ እርስዎ ያምናሉ? በዛ ላይስ ደግሞ ብቃት ያለው መሪ ከፓርቲ ውስጥ መቼ ይወለዳል ብለው ይገምታሉ እርስዎ? ይሄኛው መሬት ላይ የሚሰሩ ነገሮች ናቸው የሚወስኑት በዋነኛነት መንግስት የሚሄድበት ፔስ። መንግስትማ እየሄደ ነው። የእርስዎን ያስቀምጡ እንጂ መንግስትማ የምርጫ ቦርዱን አቋቁሟል። ፓርቲዎች ለምርጫ እየተዘጋጁ ነው። መንግስትም ራሱ እየተዘጋጀ ይመስላል። ምርጫው ይቀየራል ተብሎ በመንግስት ዘንድ እስካሁን ድረስ አይታሰብም፣ በሰዎችም ዘንድ። አሁንም የጠየቁት የእርስዎ ሀሳብ መቼ እስከ መቼ ቢሆን ብለው ያስባሉ? በዛ ላይስ መሪው መቼ ይወለዳል ብለው ይገምታሉ? ግምቶት ነው ያስቀምጡ። መሪዎች ከህዝብ ውስጥ ይወጣሉ። ያን የሚወልደው አገር ውስጥ የሚደረገው ፖለቲካል ዲስኮርስ ነው። ለአገሩ የሚያስቡ ለሀሳባቸውን በግልጽ ያላቸውን ፖሊሲ አማራጮች አገር ውስጥ ያሉ ችግሮችን የሚፈቱበትን ሞዴል የሚገልጹ መሪዎች በሂደት ይወጣሉ። የ110 ሚሊዮን ህዝብ ሀገር ነው። ነገር ግን ለዚያ በቂ ፕሪኮንዲሽንስ መሟላት አለባቸው። ሳብጀክቲቭ እና ኦብጀክቲቭ ፕሪኮንዲሽንስ። አሁን ባለበት ሁኔታ የፖለቲካ ኢንቫይሮንሜንቱ ቴንስ ሆኖ ባለበት ተወጣጥሮ ባለበት ሁኔታ የኢኮኖሚክ ክራይሲሱ አንኢምፕሎይመንቱ ለምሳሌ የወጣቱን አንኢምፕሎይመንት ብቻ ብናይ ወደ 10 ምናምን ሚሊዮን ወጣት ስራ አጥ ነው ባለበት ሁኔታ ሲሪየስ ችግር ነው ያለው። ህዝቡ በአብዮት ስሜት ነው አሁንም ያለው። ገና ከአብዮት ስሜት አልወጣም። ወደ ምርጫ ለማሸጋገር ራሱ ህዝቡን አገራዊ እይታውን በመንግስትም በተቃዋሚ ፓርቲዎችም በሚዲያም እንደገና ደግሞ እንደኔ ባሉ ፐብሊክ ኢንተሌክቹዋልስም ሀሳቦች በሰፊው መቅረብ አለባቸው። ሰዎች ለዚህ ሀገር ምን ይበጃል፣ አቅጣጫችን ምን መሆን አለበት የሚለው ነገር ላይ ውይይት ማድረግ አለባቸው። ያ ከተደረገ በኋላ ሶሳይቲ ውስጥ ያለው ስታቢሊቲ ቅድም ያልኩሽ ኢንስቲቱሽናል አሁን ሪፕሬሲቭ ኦርደሩ ፈርሶ የዲሞክራቲክ ኢንስቲቱሽን ምርጫ ቦርድ ነው ደጋግመሽ ያነሳሽው። የፍርድ ቤት ስርዓቱ እንደገና መገንባት አለበት። ላለፉት 27 ዓመታት የቆዩት በህወሓት ኢህአዴግ የተመረጡ ዳኞች ናቸው። ሊቀጥሉ ላይቀጥሉ ይችላሉ፣ ግን የፍትህ ስርዓቱ መታየት አለበት። የምርጫ ፕሮሰሱን እንዳልሽው በምርጫ ቦርድ ሊሰራ ይችላል። ከዚያ የበለጠ ግን እኔ በጣም የሚያሳስበኝ ነገር ሶሳይቲው ባለፉት 27 ዓመታት እንደ ፌልድ ሶሳይቲ እንዲሆን ተደርጓል። ምክንያቶች አሉኝ። ቤተክርስቲያናትን ከቤተክርስቲያን እንኳን ብትጀምር የቤተክርስቲያናት ኢንቴግሪቲ ራሱ ውሸትና ሌብነት ቤተክርስቲያን ውስጥ የገባበት፣ የንግድ ተቋማትን ብታይ ውሸትና ሌብነት ሰርቶ ማግኘት ሳይሆን ሰርቆ ማግኘት የተስፋፋበት፣ የመንግስት ቢሮክራሲውን ብታይ ኤክስትሪምሊ ዲኬ ያደረገበትና ችግር ውስጥ የገባበት፣ የፖለቲካ ስርዓቱ ማቹር ያላረገበት። ስለዚህ እነኚህን ነገሮች ሁሉ ሪቢልድ ለማድረግ የኔ ሰጀሽን ወደ ምርጫ መግባት ሳይሆን የኔሽን ቢልዲንግ ፕሮሰስ ውስጥ ማለፍ አለባት አገሪቷ። ይሄንን ህዝብ የጋራ ሀገር ነው ያለው። ይሄንን የጋራ ሀገር
በፖለቲካ አስተሳሰብ ሳይከፋፈል በሃይማኖት ሳይከፋፈል በአካባቢ በብሔር ሳይከፋፈል ይሄንን ሀገር በጋራ የሚገነባበትን አይነት መንፈስ ሪስቶር ማድረግና አገራዊ አንድነቱን ማጠናከር ነው የመጀመሪያ የሚሆነው። አለበለዚያ ቅድም ያልኩሽ እና ጀምሬ የተቋረጠው ፓርት አለ። ዩጎዝላቪያም ልክ በየአካባቢ ያሉ ብሔርተኞች ምርጫ ይደረግ ብለው ማዕከላዊ መንግስት ፈረሰ፣ መታኮስ ጀመሩ፣ አገሩ ፈረሰ። ሶቪየት ዩኒየንም እንደዚሁ ሊበራላይዝድ ሲሆን ኢንስቲቱሽናላይዝ ሳይደረግ የፈረሰበት ሁኔታ ነው ያለው። ስለዚህ ቅድሚያው ነገር አገሩ ውስጥ ያለውን ለውጥ መሬት ማስያዝና ስትራክቸር ማድረግ እንጂ ምርጫ አይደለም። ለዚህ ነው እኔ ይሄንን ሀሳብ የማቀርበው። ስለዚህ የምርጫ ችግር አይደለም ያለብን፣ ሌላ ችግር ነው ያለብን ነው የሚሉት እርሶ? አሁን ወደ ምርጫው እንደርሳለን። ስቴጅ ነው፣ ስለ ፕሮሰስ ነው የምናወራው። ዲሞክራቲክ ፕሮሰሱ እዚህ ሀገር ውስጥ ስቴክ ሆልደሮቹ ሁሉ ፖለቲካም ውስጥ ያሉ፣ ኢኮኖሚ ውስጥ ያሉ፣ ማህበራዊም ውስጥ ያሉ፣ ሃይማኖት ተቋማትም ውስጥ ያሉት ሰዎች፣ መሪዎች፣ ገበሬውንም የሚወክለው ህዝብ በዚህ ጉዳይ ውስጥ እንዴት ማለፍ አለብን የሚለው ሰፊ ዲቤት መደረግ አለበት እንጂ በአንድ ሰው ወይም በአንድ ተቋም የሚወሰን ውሳኔ አይደለም። ነገሩን ግን በጉዳዩ ላይ መወያየት በጣም ክሪቲካል ነው፣ በጣም ያስፈልጋል።